ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የዩቲዩብ ቤተሰቦቼ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ከእናንተ ጋርም ሰላም እንደሚሆን ተስፋ አደርጋለሁ። ዛሬ እንግዲህ ሁላችሁ ከጓሮ ታያችኋል። እንዴት የሚያካክል ማንጎ ማለት ነው። ታያችኋል እንግዲህ እንዴት የሚያካክል ማንጎ ጓሮዬ አብቅዬ እንግዲህ ለእሸት ደረሰ እላችኋለሁኝና ይኸውላችሁ በዚህ እንግዲህ በወረውር ይጋመሳል ማለት ነው። እና ይሄውና እዚህ ጋር በዚህ መልኩ አለ፣ እዚህ ጋርም አለ። ማሻአላህ በሉላችሁ። እንግዲህ ቦታ ያላችሁ ሰዎች ትከሉ፣ ውጭ ተመግዛት አሪፍ ነው። እንደዚህ ይላችኋለሁ። እና ያው ስታዩት በነገራችን ላይ ይሄ አክደር ይመስላል። ያው እንትኑ ነው ቢቀላም በጣም ያኔ እንትን አይልም፣ ቢጫ አይሆንም። አሁን ይሄ ይታያችኋል። በቃ ከዛ አያልፍም ቢቀላም ማለት ነው። እንደዚህ ነው የሚሆን። ይሄ የተወሰነ አክደር ነው በጣም ቢቀላ ደግሞ እንደዚህ ነው የሚሆን። ግን ይኸው በስሏል፣ ይታያችኋል። ይኸው ተንቦክ ይላል። ቢበስልም በቃ ከዚህ የበለጠ አይቀላም። እንዲህ ነው። ይኸው አሁን ይሄ በስሏል፣ ተንቦክ ይላል። ይኸው እጄ ላይ ደግሞ እንትን እንዳይል መርጫው ነው በሰል ያለው ለብቻ መርጫው እዛ ጋር አለ። ይሄ ደግሞ የተወሰነ ይቀረዋል፣ ግን ውጭ ነበር መደረግ ያለበት። እኔ ሰዎች ደግሞ ውስጥ ፍሬዝ ሽስሙተላጃ ውስጥ ነው የሚያረጉት ማለት ነው። የጅብ ችኩል ቀድ ይነግሳል ይላል ያገሬ ሰው። እና እኔ ደግሞ ስቸኩል ወሬ ቀላቀልኩ ማለት ነው። እና ይሄ አሁን በመጣበት ካርቶን ሆኖ ውጭ ሲሆን ይበስላል ተሎ። ያው እሷ ግን ቶሎ ስለማትጠቀመው ያው ዝግ ብላ ስለሆነ የምትጠቀመው ችግር የለውም። እዛው ተላጃ ሆኖ እንትን ይላል ማለት ነው። ትጠቀመዋለች ትንንሹን እየዋጣች እላችኋለሁና ይሄን ይመስላል። ዛሬ ማንጋ አለ እኔ ጋር ኑ ተፈደሉ እሸት ብሉ እላችኋለሁ። እና ይሄ ደህና ነው ያኔ እንትን የለውም ጭድ። አሁን አንዳንዱ ማንጋ ጭድ ይሆናል ያኔ እንትን ስትሉት በውስጡ ጭድ ነገር አለው ይቀራል ስትበሉት ማለት ነው። ለመብላት ለራሱ አይመችም። ሀታ ሲርም ቢሰራ የሆነ ይሰረስረናል ስንጠጣው። ስሜት ጥሩ ነገር አይሰማንም ጉሮሯችንን ማለት ነው። እና ይሄ በጣም ያኔ እንትን ካለ ተበሰለ ምናምን ቆንጆ ነው። አሁን ይሄ ይታያችኋል። ይኸው ወላሂ ይኸው ትንቦክ ነው የሚል በስሏል። ግን ስታዩት ይኸው አረንጓዴ ነው። ከዚህ ነው እንደውም ተመረጥኩት ሳይሆን አልበሰለም ብዬ ካረኩት ላይ ነው እንደውም አጋጣሚ ብድግ ሳረግ በስሏል። ያው ለሆኑ አክደር ስለሆነ የበሰለ አይመስልም ስታዩት እንጂ ይኸው ተንቦክ ይላል። ይኸው ያልበሰለው ግን ምን ብትሉት አሁን መሰለን ይሄ አለ ይኸው እና ይሄን ይመስላል ውዶችዬ። እዚህ ጋር ደግሞ ሌላ ከለር አለ። ይሄስ ሸክሉ ጥሩ አይመስለኝም። ታያችኋል። የሆነ እንዳስቁብኝ የሆነ ጠቅ ነገር ያለ ነገር አለ። ይታያችኋል። ይሄ ጠቅ ያለው ነገር አሸን ውስጡ ለራሱ በጣም ድንጋይ ነው። ደግሞ ምንም ይኸው በጣም ድንጋይ ነው። ይሄ ሸክሉ አይጥምም ይመስለኛል። ዝም ብሎ ነው። እና ደግሞ የሆነ የተወጋ ነገር አለው። አሁን አዳልተል ምናምን ሲወገው እንደዛ ነገር ይታያችኋል። ይሄ አለው። ይሄ እንኳን አላጀበኝም። ይሄኛው ግን ቆንጆ ነው። ከዚህ በፊትም ያው አይቼዋለሁ ማለት ነው። እዚህ ጋር ደግሞ ያው መርጬ በሰለ ያልኩትን ማለት ነው። መርጬ ይታያችኋል። ያው ትንቦክ ይላል። በሰለ ያልኩትን ያው በጣም በስሏል። ያው ትንቦክ ይላል። በሰለ ያልኳቸውን እንደዛ አጣጥቤ ምናምን እዚህ ጋር አስቀምጬላታለሁ እላችኋለሁ ወዶችዬዋ። እና ያው እንግዲህ ቦታ ካላችሁ ጓሮ
አትክልት ነገር እነ ቆስጣ እነ ጎመን ቢያንስ ማለት ነው። እንደዚህ አንዳንድ ነገሮችን እንግዲህ ከኑሮ ውድነት ጋር ያው ባዶ ቦታ ያለው ሰው መቼም ይቦዝናል ብዬ አላስብም። ስለዚህ እንደዚህ እየተካከላችሁ መግዛት ይሄ የተገዛበት ለሌላ ነገር ይሆናል። ኑሮ በዘዴ ይባላል እኮ ኑሮ በብልሃት እና እንደዚህ ያደርጋችሁ እሸት መብላት ይቻላል። ባዶ ቦታ ያለ መቦዘን አያስፈልግም። ክረምትም ሆነ በጋም ሆነ መትከል ውሃ ማጠጣት እሽ ሙሽኪላ ሰው በረሃ ወርዶ ፍየል ያቆማል እንኳን ውሃ ማጠጣት። ደግሞ ደስ ይላል ግቢ ላይ ዛፍ ሲኖር እንደዛ አትክልት ነገር ሲኖር አበባ ነገር ሲኖር ምናምን ግቢ ደስ ይላል። ጥላ ይኖረዋል ብዙ ጥቅም አለው። ስለዚህ ያው አሪፍ ነው ማለት ነው። እንደዚህ እያደረጉ መኖር ይቻላል ባለች ነገር ተብቃቅቶ እላችኋለሁ። ውዶችዬ ዋና ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱኝ። 200 አስገቡኝ በዚህ ሳምንት ውስጥ 200 አስገቡኝ። ያው ቪዲዮ እየለቀኩ አይደለም አታ የኢድ ቪዲዮ ለቃለሁ ብዬ በቃ ወክብ እንዳልኩኝ እንኳን ቪዲዮ ልለቅ አንዱንም ሳላረገው ተመልሼ ሽቅልና መጣሁ እላችኋለሁ። እና ያው አንዳንዴ አይመቻችም። እንደገና ደግሞ እንደዚህ በአንድ እጃችሁ ይዛችሁ በአንድ እጃችሁ መቅረጥ ከባድ ነው። በተለይ እንደዚህ ከበባድ ስራ ከሆነ ማለት ነው። እና አስቤው ነበረ አለ አይደል አንዳንድ ነገሮችን እለቃለሁ ብዬ ግን አልተሳካም ማለት ነው። ኢንሻአላህ ችግር የለውም። ወደፊት እንግዲህ አንዳንድ ነገሮችን እለቃለሁኝ። አበረታቱኝ። ላይክ ሰብስክራይብ ሼር አድርጉ። 200 አስገቡኝ በዚህ ሳምንት ውስጥ 200 መግባት ይኖርብኛል። 200 አስገቡኝ እላችኋለሁ። በተረፈ ወዳችኋለሁ። ላይክ ሰብስክራይብ ሼር አድርጉ። ከበላው እየተደወለበት ነው ስልኬ። ባይ መልካም ምሽት